እሺ በቀጥታ ወደ ጉዳያችን እንግባ። ዛሬ በዚህ ትንታኔ ልክ እንደ ዲጂታል አርኪኦሎጂስቶች አንድ የተበላሸ ልክ ሰምታችኋል፣ የተበላሸ የድረገጽ ቅርስን አብረን እንመረምራለን። ከፊታችን የምናየው ይህ የተሰበረ ገጽ ዝም ብሎ ሰተት አይደለም። ከጀርባው የዲጂታሉን ዓለም አሰራርና ምስጢር የሚነግረን ትልቅ ታሪክ አለው። አብረን እንየው። እዚህ ጋር ማየት እንደምትችሉት የኮንጎ የፈረንሰኛ ሰዋስው ትምህርትን ለመክፈት ስንሞክር ዊቨር ሬንደሪንግ ኤረር የሚል ትልቅ እንቅፋት ፊት ለፊታችን ድቅኝ ይላል። ቪዲዮ አይሰራም፣ ገጹ በቴክኒክ ተሰብሯል። ግን ታውቃላችሁ፣ ይሄው ስህተት ነው ሌላ አስገራሚና የተደበቀ መረጃ እንድናገኝ በር የከፈተልን። ዋናው ሊታይ የተፈለገው ቪዲዮ ይሄ ነበር። ኮንጆንክሲዮን ደ ሲቦርዲናሲዮን ወይም በፈረንሽኛ አያያዥ ቃላትን የሚያስተምር ትምህርት። በነገራችን ላይ ይሄ የሰዋሰው ሕግጋትን በግልጽ እና በቀላል ምሳሌዎች ለማሳየት የታለመ ቪዲዮ ነው። ነገር ግን በቴክኒክ ችግር ምክንያት ከዓይናችን ሙሉ በሙሉ ተጋርዶብናል። ታዲያ ይህን ቪዲዮ የሰራው ማን ነው? ለምን ሰራው? የሚለው ጥያቄ መምጣቱ አይቀር። ወደ ፓፓ ሙሎኮ ማንነት ስንገባ ፈጣሪያችን እሱ ነው። የዚህን ቪዲዮ መነሻና ትክክለኛ ዓላማ ለመረዳት የፓፓ ሙሎኮን የዲጂታል ዱካ መመርመር ግድ ይለናል። የፓፓ ሙሎኮን ገጽ ስንቃኝ ሌሎች የሰራቸውን ቪዲዮዎች ርዕሶች እናገኛለን። ፕሮፌሰር፣ ሀገሬ ትግሌ፣ አስተማሪ፣ የብሔሩ እንቆቅልሽ። እነዚህ ርዕሶች ዝም ብለው የተሰጡ አይደሉም። ግለሰቡ ለትምህርት በተለይም ለቋንቋ እና ለኮንጎ ብሔራዊ ማንነት ምን ያህል ጥልቅ ፍላጎት እንዳለው በግልጽ ያሳዩናል። እዚህ ጋር ደግሞ አንድ ቁጥር እናያለን፣ 7147። ይህ በገጹ አናት ላይ በተሰካው ሀገሬ ትግሌ በተሰኘው ቪዲዮ ላይ የታየው የእይታና የመውደድ መጠን ነው። ቁጥሩን ስናየው ዋው! ይህ ሰው ዝም ብሎ ቪዲዮ የሚጭን ሰው አይደለም። የራሱ የሆነ በአካባቢው በጣም ንቁ የሆነ ማህበረሰብና ተከታይ ያለው ጠንካራ ፈጣሪ እንጂ። ቀጥሎ የምናየው ትምህርት ከአርቲፊሻል ኢንቴሊጀንስ ጋር ሲገናኝ የሚፈጠረውን አስደናቂ ውህደት ነው። የፓፓ ሙሎኮ ምስጢራዊ የዲጂታል አሰራር እዚህ ጋር ነው ፍንቱ ብሎ የሚወጣው። እዚህ ግራና ቀኝ ያለውን ልዩነት አስተውሉልኝ። በአንድ በኩል በጣም አካባቢያዊ የሆኑ የኮንጎ ከተሞች ስሞችን እንደ ጎማ፣ ቡካፉና ኪንሻሳ በሃሽታግ ሲጠቀም፣ በሌላ በኩል ደግሞ አስቡት፣ ስለ አርቲፊሻል ኢንቴሊጀንስ የሚገልጹ ዓለም አቀፍ የቴክኖሎጂ ሃሽታጎችን አጣምሮ ይጠቀማል። ይሄ እኮ እጅግ በጣም ብልህ የሆነ አካሄድ ነው። ይህን ዲጂታል አሻራ ብለን እንጠራዋለን። ዲጂታል አሻራ ማለት በመስመር ላይ የምንተወው የመረጃ ዱካ ማለት ነው። ታዲያ የፓፓ ሙሎኮ አሻራ ምን ይነገረናል? የአካባቢውን የትምህርት ይዘት ይዞ ወደ ሰፊው ዓለም አቀፋዊ ቴክኖሎጂና የአልጎሪዝም ፍሰት ውስጥ ስርስሮ ለመግባት የሚያደርገውን ብልህ ጥረት ያሳየናል። ሰውየው የፈረንሳይኛ መምህር ብቻ ሳይሆን የዘመኑን አልጎሪዝም ቋንቋም ጠንቅቆ የተረዳ ነው ማለት ነው። አሁን ደግሞ ወደ አልጎሪዝሙ የፖፕ ባህል ማሽን እናምራ። ቀጥሎ ደግሞ ሌላ በጣም የሚያስገርም እና ያልተጠበቀ ነገር አብረን እናያለን። ፕላትፎርሙ ከዚህ ይዘት ጎን ምን ያቀረበልን እንደሆነ አስተውሉ። ኢዩቲን እኛ የፈረንሳይኛ አሰባሰብ ያውም የኮንጆንክሲዮን ደ ሲቦርዲናሲዮን ሕግጋትን ለመማር ገብተን፣ ፕላትፎርሙ ግን እነ ቴይለር ስዊፍትን፣ ቢሊ አይሊሽን፣ ባድ ባኒንና ዘሮክን እንድንከታተል ይገፋፋናል። ከኮንጎ የቋንቋ ትምህርትና ከነዚህ ግዙፍ የፖፕ ባህል ኮከቦች ጋር ምን አገናኘው? ፍጹም አይገናኝ፣ ግን ደግሞ እጅግ በጣም ንግድ ተኮር የሆነ ዓለም አቀፍ ጫና ነው። በዛ ላይ ደግሞ እነ ጎርደን ራምሲ፣ ቲክቶክ ሾፕ፣ ክሪኤተር ኔትወርክስ። ፕላትፎርሙ ይህን አነስተኛና ጠቃሚ አካባቢ ትምህርት በግዙፍ የምዕራባውያን ኮርፖሬሽኖችና የንግድ ማስታወቂያ ጫጫታ እንዴት እንደከበበው እዩት። በዚህ መሃል መማር የሚፈልግ ሰው በቀላሉ ትኩረቱን ተነጥቆ ወደ መዝናኛ ወይም ግብይት ሊወሰድ ይችላል። ይህን ሁሉ አልፈን ወደ ማክሮ ደረጃ ስንወጣ የዓለም አቀፍ ይዘቶችን አስገራሚ ግጭት እናገኛለን። በተለይ ይህን ተጨማሪ አሰሳ በሚለው ክፍል ውስጥ በግልጽ እናየዋለን። እዚህ ጋር ያለው ገበታ የሚያሳየን ትርምስ እኮ አስገራሚ ነው። የአልጎሪዝሙ ምርጫዎች ምንም ድንበር የላቸውም። ከኢንዶኔዥያ ለተማሪዎች የድካም ማቅለያ ምክሮች፣ ከቤንጋሊ የፍቅር ዘፈኖች፣ ከስፓኒሽ የምግብ አዘጋጆች፣ ሁሉም በአንድ ላይ ተጨናንቀው ቀርበዋል። ፍጹም ያልተገናኙ የይዘት አይነቶች ድንበር በሌለው የዲጂታል ውቅያኖስ ውስጥ ተቀላቅለዋል። እና ይሄ ደግሞ በጣም ግሩም በሆነ ሁኔታ የሚያሳየን ምንድን ነው? እነዚህ በዘፈቀደ የተመረጡ ትንሽ ዓለም አቀፍ ጉዳዮች የእኛን ትኩረት ለመሳብ እንዴት እንደሚሻሙ ነው። የአትክልት ስፍራ አዘጋጀት፣ የአኒሜ ፊልም፣ የሜት ጋላ የቅንጦት ዕቃዎች፣ የቅድመ እርግዝና ሆርሞን ደረጃዎች። አስቡት፣ ይሄ ሁሉ መረጃ የሚዘንብብን እኮ አንድን የሰባሰባ ትምህርት ለመከታተል በተሞከረበት ገጽ ላይ ነው። ትኩረታችንን ለመስረቅ የሚደረገው ጦርነት እጅግ ከባድ ነው። እንግዲህ ነገሩን ስናጠቃለለው እጅግ ግልጽ የሆነ ቅራኔ እናያለን።
በአንድ በኩል የአካባቢውን ማህበረሰብ ለማስተማር የሚጥር የተወሰነ እና ግልጽ ዓላማ ያለው የፓፓ ሙሎኮ የትምህርት ይዘት አለ። በሌላ በኩል ደግሞ ትኩረታችንን ሊሰርቅ የተዘጋጀ ጫጫታ የበዛበትና የተዘበራረቀ ግዙፍ የአልጎሪዝም ማሽን አለ። ታዲያ ይህን ሁሉ ካየን በኋላ በመጨረሻም ይህ ጥያቄ ወደ አእምሯችን መምጣቱ አይቀርም። በይነመረብ ከጊዜ ወደ ጊዜ ዓለም አቀፋዊ የሆነ ሲመጣ እና የእኛን አቅጣጫ የአልጎሪዝም ጥቁማዎች ሲወስኑ ልክ እንደ ፓፓ ሙሎኮ ያሉ ጠቃሚ ግን አነስተኛ የአካባቢ ትምህርታዊ ይዘቶች በዚህ ጫጫታ ውስጥ ሲገቡ ዕጣ ፈንታቸው ምን ሊሆን ይችላል? ድምፃቸው ተሰምቶ ይደርሳሉ ወይስ በዓለም አቀፉ የፖፕና የመዝናኛ ማዕበል ተውጦ ይቀራሉ? ይህ ሁላችንም ልናስበት የሚገባ ትልቅ ጉዳይ ነው።